አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢክራም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሰላም ነኝ። ሀገር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ያው እንግዶች መጥቶ በትንሽም ተቀብለናል እና ያው እሷ ኢክራም ትባላለች። የኢክራም ባል ነው። እቺ ደግሞ ተናገረች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ በአዲስ ቻናል ከች ብለናል። በእህታችን ኢክራምና በባለቤቷ እንግዲህ የካፕል ኮንቴንት ይለቃሉ። እቺ እህታችን ከውጭ ነው የመጣችው። የመዳም ቅመም ናት። አበረታታት፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ሀቂቃ እንድታበረታታት ነው የምጠይቀው እና አሁን በካፕል ኮንቴንት ማለትም ስራዎችንም ይዛ ነው እየመጣች ያለው። እሷን በመከታተላችሁ አትቆጩም፣ ትማራላችሁ እንጂ ስለ ሀገራቸው ስለ ብዙ ነገር ትነግራችኋለች ማለት ነው። እኛ እዛ ሆነን ሳናቀው ሳናየው የመጣ ነው ነገር አለ። እሷ ግን በሰፊው ታሳያችሁ ተዘጋጅታ ቻናል ከፍታ መታለች እና ይቺን ውድ እህታችን የመዳም ቅመም ከነ ባለቤቷ ጋር አበረታቱልኝ ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤተሰቦቼ እንዴት ናችሁ? ደህና ነኝ አልሐምዱሊላህ። አው ሮዚዬ ወላሂ ባልጠበቅነው እንትን በጥሩ አቀባበል ነው የተቀበለችን። አላህ ጀዛዋን ይክፈላት። እኛ ደግሞ ከዚህ በኋላ ኢንሻአላህ ፏ ብለን የምንዘይራት አላህ ያድርገን። ሮዚዬ በጣም ነው የምናመሰግነው ቤትሽን ስለከፈትሽልን። ሌላ ማን ነው የሚናገረው? ባለቤትሽ አያወራም? ሰላም አለይኩም በላቸው ለቤተሰቦቼ። አሰላሙ አለይኩም የማዳም ቅመም እንዴት ናችሁ? ሁሉ ሰላም አለን። እኛ ደህና ነን። የሮዛ ቤት ላይ ነው የምንገናኘው። ሮዛ ቤት ላይ ነው የተገናኘነው እና አበረታቷት። ሮዛንም እንግዲህ አበረታቷት። ኢክራም ትባላለች። አበረታቷቸው። ሁላችሁንም እንወዳችኋለን። አሰላሙ አለይኩም። ሰላም አለይኩም በላ ሰላም አለይኩም በላቸው ለቤተሰቦቼ። አሰላሙ አለይኩም የመዳን ቅመሞች ሰላም ናችሁ? ሰላም ነው። ምሳ እየበላን ነው። እንብላ። ይሄው የኛ ምሳ ይመስላል። ጦሮሽ ሆኖ ሽሮ ነው። ይሄው በሻይ እየበላን ነው። ምሳ ያልበላችሁ ካለ እንብላ። ሰላም አለይኩም። እንብላ እየበላን ነው ምሳ። ዳቦ አላመለጠንም። ይሄው ዳቦ ላይክ አርጌ ማሻአላ ብያለሁ። ኦሮሾ አይደለም ዳቦና እንቁላል በእንጀራ ነው። እና ከመጣሽ እንዴት አየሽ? የቡታጀራ ልጆች ናቸው። ቡታጀራ የቅበል ልጅ ናቸው። ማሻአላ ነው። ከመጣሽ እንዴት አየሽ? ኖሮ አየሩ ተመልሶ ካለሽ ነው ተመለሰሽ ሊዲያሽ ነው። ካበረታቱኝ እኔ አልሄድም። ያበረታቱኝ፣ ሰብስክራይብ ያርጉኝ። የሆነችም ስራ እንትን ብያለሁ፣ አይተውታል። ዶሮ እርባታ በትንሹ ቢሆን የሰው ልጅ በትንሽ ጀምሮ ነው ትልቅ ነገር እንትን የሚለው። ግን አብዛኛው እኮ ማለት ነው ተመልሶ እዚህ ከመጡ በኋላ ብዙ ልጆች እዛ ለመሄድ ይሞክራሉ። አሁን ዋናው እኮ የዛ ሲመጡ አለማወሰናቸው ነው። ጾመኛ ነሽ? አለማወሰን ባይኖርም ይኖራሉ ብሎ አይመጡም። የሆነ ነገር በቀደስ ሲሉ ተመልሶ ለመሄድ ይሞክራሉ። እንደዛ ሳይሆን አሁን ሰው ሲቸገር እኔ አላያችሁም እንዴ? ሮዚ የት ይሄዳል? ሚሞሪ ተቸርጇል። አሁን ሊድም ቢባል እኮ አይገኝም ነው። አንቺ ነው እንልሻል ተተረዳ ነው እንታን ይወለዳል። አንቺ ግን አሁንስ ዶሮ እርባታ ወሰት ከጀመርሽው ለሁለቱም ነው ኢንሻአላህ። እዚህ ለእነሱም ስታሳይ ነገር ገብቶ ምን መስራት እንዳለባቸው እያወቁ ይሄዳሉ። ትክክል። ያ ነገር ላንቺም ለኛም ይጠቅማል ማለት ነው። ይጠቅማል ስለሽ ስታሳያቸው ነገር ነው መስራት እንዳለባቸው አይቸገሩም ማለት ነው። ሌላው ደግሞ አንቺን ተጠቃሚ የምትሆኝበት ነው በሁለቱም ዘርፍ። እነሱም
እያሳይሽ እነሱ ላይክ ሼር እያደረጉ ካበረታቶች ያው ባለቤትሽም ያግዝሻል ብያለሁ። በካፕል የእናንተንም በሁሉም ነገር ነው የሚረዳው። እስካሁን መቶ ናቸው የወለዱ ነው። ኧረ ገና ናቸው፣ ቄብ ናቸው። ግን መብላቱስ እንዴት ነው? ምግብ ታዩ በጣም ያደክምሻል። ግን እንደዛም አለው ቢሉኝ እኔ አይመስለኝም አይደለም እንዴ ትርፋማ ስራ ነው። ግቢ ካለው የሆነ ለብቻው ከሰራህለት ነው። አሁን ነበር እንጂ የመጣሁበት ጊዜ ገዛው አንዳንዱ ጁማ ቀን የገበያ ቀን ይዞ ወሰዱት ሌባ ወላሂ። እንደውም ያን ዩቱብራት ምንም ነገር አልነበረኝ በእነሱ ነበረ መልስ ዳደራቸው ወላሂ ላዚሙ ምንም ነገር አልነበረንም። ዩቱብራቱ ሲሰራ አስሶ የሚያይልኝ ቀን ነበረ 20 30 በዩቱብ እኮ ብዙ ጊዜ ተፈትኛለሁ። ሰርተሽ ዛሬ እይታ የለው ማለት ሳይሆን ዛሬ የሰራሽው የሆነ ጊዜ እይታ ይመጣልሽ፣ ግን ያን ወርዶ ነው የሚያዩልሽ። የመጀመሪያ የታየው ማለት ነው። ያን ጋር የሰጠሽው ታዩለት ትምህርት አድርገሽ ሰው አልታየም አይደለም። የሆነ ጊዜ ደግሞ ያዩታል። እና እኔ በብዙ ጊዜ በዩቱብ የመጀመሪያ የመጣው ጊዜ እዛም ያለው ማለት ነው ታሚሜ ገባሁት። በጣም ታመምኩት። ታሚሜ ገባሁና ምንም ብር ሳልይዝ ገብቼ ትንሽ ብር ነበረችኝ። ከዛ በሱ ሆሬ አኪም ገብቼ ራሴን ሕክምና ወሰድኩ። ከዛ በኋላ እዚህ ነው ፍየሎች አሸበሩ። ከዛ በኋላ ይሄ ቅርጡን እንትኑን ዙራ ማሳደግ ነበር እየበላችሁ ከባድ ነው። ሰፊ ቦታ ይፈልጋል፣ ሰርቪስ ይፈልጋል። የራሱ እንደዛ ያረኩት አሁን እኛ ጋር አንድ ራሱን የቻለ ቤት አላቸው እና መዋያ የሆነ ቤት አላቸው። እንደዛ ሲሆን ነው የሚሻለው። አሪፍ ነው ግን ያደክምሻል። ምግብ ይፈልጋሉ። ምግብ ይፈልጋሉ። ታችሁ ተሳስባችሁ እና ተጋግዛችሁ ከሰራችሁ እመኑ ውጤታማ ነገር እኮ ሳይማቱ የሚሆን ነገር ሁሉም ነገር ደክመሽ ነው። አራኛ ተፈራ አሁን በተለይ አንዱ ማለት ነው ወደ እንት ልበልሽ ወደ 2000 ምናምን ለምን አይደለም ወደ 900 ምናምን ዶሮ አስገብቶ በስነ ስርዓት ነው ከተማው እንቁላል እሱ ብቻ ነው የሚረከብ እየደወሉለት ማለት ነው። ግን አሪፍ ነው፣ ትርፋማ ነው የሚያረግሽ። በጣም ብቻ ያው ምንም ነገር እኮ አካሄድ ይፈልጋል። ምንም ነገር ትግላለህ። ቁጭ ብለህ የምታገኘው ነገር የለም። ግን ወጣችሁ ተናባችሁና ተገዛችሁ ከሰራችሁ ውጤታማ ዋናው እኮ በተለይ ሁለት አባቱ ነው። ስለምን ካላችሁ የሰራችሁትን ነገር ራሱ በረካት አደረጉታል። ምን ብዙ ለካሜራ ቪዲዮ 8 ደቂቃ ከሆነ ከሷ አታብዢ ማለት ለመጀመሪያ ከሆነ 6 5 በቂ ነው። ግን አሁን ቪዲዮ እንትን የምታበዢው ዶራ የሚቆርጥበት ሰዓት ሲጀምር ነው። ያኔ ረጅም ታረጊዋለሽ። 8 9 10 በቂ ነው። ለምን አሁን እስከዛ ድረስ ትናንሽ 5 ደቂቃ ካረግሽ 3 4 ችግር የለውም። ለሰብስክራይብ እና ሰዓት ደግሞ ላይቭ ነው። እሺ ሰዓት ሞላልሽ ላይቭ አብዛኛው ላይቭ ሲሆን ነው። ላይቭ ደግሞ እንትን ይላል በላይቭ 24 ሰዓት ጠዋት ይገባል። ጎበዝ ናት ማሻአላ። ግን አንቺ እንትን ነበርሽ ከገባው ለፈው ይላል። አሁን ያልገባል። አሁን ይታይልኛል ቪዲዮ ተከታይ ነበር። ያኔ አልነበረኝም 24 ሰዓት እንትን ላይ ነበርኩ። እሺ ክፍያ ኖርማል ቋሚ ያስጀምርሻል። ከዛ አንድ ቀን ደግሞ ሂጂ ለምለም ጋር አደረኩት። ይውላቱ ሳት ሞላለ እንትን ባለች እሷን ከዛ በተለይ ወንድሟ በጣም ጥሩ ወንድም አለ። እሱ ገና አይዳነ ብሩክ ብዙ ጊዜ ልጅ ያጣጣት ነበር። በጣም ይሰማኝ ነበር። በጣም አለቅስ ነበር። አይደለም አንቺ ከዚህ ሄደሽ እዛች ጋር ሄጄ ራሱ እንዴት እንደምን ከሱቁ ወጥቼ የሆነ ቦታ ቁጭ ብዬ በጣም ያለቀስኩበት ጊዜ አለ። እዛው አካባቢ ነበር ነው አንዴ አገኘቻለሁ። ለመጨረሻ ጊዜ አንድ ቀን አገኘታለሁ። በሌላ ስራ ለመጨረሻ አንድ ቀን ሄድኩትና ሄደሽ አዲስ አበባ ቢዚ ነው ስምቶ ነው። በጣም በስራ ቢዚ ነች። እኔ እንደባማቀው በጣም እኮ አዲስ አበባ የሄድኩበት ቀን በዩቲዩብ ነው በደንብ በዩቲዩብ የሚሰሩ ልጆችን ያፈራችሁ እሷ በቀንነት ነው። ከዛ የመጨረሻ ልጅ ከደውኛል አለች እና ላይክዳሉ ከደውኛል አለች። ብዙ ወላሂ ክዳዋት ነው እንጂ በጣም ብዙ ሰው እንደፈልግ ይቻላል። የስንት ብር ስልክ ነው እንትን ብለው ከዛ ይካል ነው ይክዷታል። እኔ ማቃት የትንቢን እዛ እያለች ነው መከታተላት
ዩቲዩብን በደንብ ሚዲያ ላይ መጀመሪያ እንደመጣ ጊዜ ማን አገኘው ልበለሽ እዚህ አብሬሽና መጀመሪያ እኔ 50 አልገቡም ነበር 50 ያኔ እኔ ከመጣሁ ነው እንደዚህ 400 ከላይ ነው 50 አልገቡም ነበር ያኔ የመጣበት ጊዜ 45 ምናምን ገብቶ ነበር የመጀመሪያ ሩታ የጀመሩበት አልወደሽም አልፈልሷ ወዳለው ቢላ እሱ ደግሞ አልወደሽም ያለበት ጊዜ የመጀመሪያ ጊዜ ተገናኙበት ሰዓት ነው እኔ ያገኘዋቸው ብስሚላህ በጣም የሆነ መላክ ሰጣኝ ያን ተሰማኝና ሙሱ ቦታና እሱ አገኘዋቸው ከዛ እኔ ሊቱ ሊከፍሉ ፈልጌ ነው የምታዝበት የለም ይላል ተሰማኝ ከዛ በኋላ ማን የቀልብ ቦታ ለማድረበት ቦታ ለማዘዝ አይደለም የመጣሁት እኔ ግን ይቱ ሊከፍትልኝ ፈልጌ ነው ከዛ ነው ስጦታ ነገር ነበር ሰጥቼ ዝማርኩ ሙቪንስ ያዘውልልኝ አልኩት ሙቪን አዘውልልኝ አልኩትና ሙቪ ደግሞ ለካ ያዝናል ይላል ለካ ሰው የተረገመ እኔ ከነው ከሁሉም ያስጠላኝ ሙቪ ነው አይ እሱ እኔ እንጀወላ ሳምንት ወዝሮ ስልኬን አስቀምጦ ወላሂ በሲሙ ሌላ ሰው ሌላ በኔ ስም መጀመሪያ የሆነ ልጅ ነበር ከሱ ጋር የሚከፍተው ከዛ ይከፍቱልሻል ችግር የለም አለው የስልኬን ወሰዱ ሲሙ ለሌላ ሰው ከፍቶ አራል ከፈቱት ከመጣው ነው ያስወጣው ታውቁ እሺ አለው በሲሙ ሌላ ሰው ከፈተበት ለሌላ ሰው ያው ብዙም እንግሊዘኛ አላውቅም ወግዳ ውስጥ ብዙ ገብቼ አላነበውም አላውቀውም ከዛ ከፍቶበት ከውጭ ምን እንደከፈተበት አርጓል ግን ውስጡ ላይ አለ ከዛ በሳምንቱ ከፍቶልሻል አለኝ እኔ ደስታውን አልቻልኩትም መጥቼ እንደዚህ ቢሆን ቪዲዮ ደሰራ ደሰራ ተከፈተ በጣም አለቀስኩትና በሆነ ጊዜ እንደምትኩት ደወልኩላት እንደዚህ አጣት ምን ላግዘሽ አለች ወላሂ ላዚም ምን ላግዘሽ አረ እኔ እንደዚህ ተበዴታ ሚሜ ነው የመጣው ተመልሼ እንዳልሄድ ዩቲዩብ ከፈችልኝ አምጪ እንደውም ያሳይሻል አለች ሲገባ ሌላ ሰው ከፍቶበታል ይሄ ስታሳደራት ለምን ይሄ ስልክ እንደገና ተደልቶ ከእንትን አውጥታ ስለሚያስቸግራት ስልኩ አደረ ሌላ ሰው ከፍቶበታል በሲሜን ማለት ነው ኮላየሹ በጣም ያን ልጅ አለ ሰው ማላለፈለስ ወላሂ ባሰ ከዛ አደረና ከፈተችልኝ ሰጠችኝ ቪዲዮ ሰራችልኝ አሰራበትም አማት ከግማሽ ቆየኩ ሰራበት ልጅቷ አርግዤ ያኔ ምንም አልነበረችብኝም አርግዤ ወልጄ አራስ ከወጣ 6 ወር ከሆነ በኋላ ልሂድ ብዬ ሳው እንትን አሳደስኩት ፓስፖርት አሳድሽ አሁን ለማን ነው ሌሎች ልጅ ፈትቼ አሁን ሞቼ ነው የምመጣው ወይስ እንዴት ነው ብዬ አዛው በዩቲዩብ መስራት ጀመርኩ 10 ሰው ያያል 20 ሰው ያያል 30 ሰው ያያል ያንን ተስፋ አልቆረጥኩም እየሰራው ለዚህ በቅቻለሁ አልሐምዱሊላህ ከሰራችሁበትን ዩቲዩብ ማይላወጥ ማይቀየር ነገር የለም ራሱ በራሱ ይችላል ግን ትግስት ይፈልጋል ሰው ያስፈልገዋል አሁን አንቺ ቆንጆ ነገሮችን ይዘሽ ከመጣሽ በተለይ ከባለቤትሽ ከልጆችሽ ጋር እንደዚህ አሁን ለሰዓት ደግሞ ላይቭ ነው ላይቭ ቁጭ ብለሽ ደግሞ እነሱ የሚወዱትን እንደዚህ ሳር ቦታ ቁጭ ብሎ ቡና ያፈላሽ የኔ ነው ጭስ ነገር በጣም ነው የሚወዱት ኢንሻአላህ አረ እየበላችሁ ላፋም ካሜራ